ጸጉራችሁ ለተሰባበረ እንዲሁም ደግሞ ለተነቃቀለ ለሚረግፍ አላድግ ላላችሁ ነው ዛሬ ቪዲዮ ይዤላችሁ የመጣሁት ማለት ነው። ይህም ደግሞ የአብሽና የተልባ ውህድ ማለት ነው። እንግዲህ ተልባ ከፍተኛ የፋይበር ይዘት ያለውና በጣም ጥሩ የሆነ የኦሜጋ ስሪ ፋቲ አሲድ እንዲሁም ደግሞ የፕሮቲን የቫይታሚን የካልሲየም እና የማግኔዚየም ምንጭ ነው ተልባ ማለት ነው። ስለዚህ ቆዳን የጸጉራችንን ቆዳ ጤናማ ያደርገዋል ማለት ነው። እንዲሁም ደግሞ የጸጉር እድገትን ያፋጥናል እናም ደግሞ እንዳይበጣጠስ እንዳይነቃቀል ያደርግልናል ማለት ነው። ጸጉራችንን እንዲፋፋ እንዲለሰልስ ያደርግልናል ማለት ነው። ብዙዎቹ እንግዲህ ጸጉራችንን በመፈረዝ ብዙዎቹ ይጠቀሙታል ማለት ነው። እንዲሁም ደግሞ ተልባ ደግሞ በውስጡ በጣም ብዙ ጥቅሞችም ስላሉት ለውበታችንም ይሁን ለጸጉራችን እጅግ በጣም ብዙ ጠቀሜታ አለው ማለት ነው። ስለዚህ እኔ ዛሬ የሰራሁት የተልባና እንዲሁም ደግሞ የአብሽ ውህድ ነው የምሰራው ማለት ነው። ያለኝን ግብአቶችን ተጠቅሜያቸዋለሁኝ። እነዚህ ግብአቶችን በሳምንት ወይም ደግሞ በሁለት ሳምንት አንዴ መጠቀም ትችላላችሁ ማለት ነው። ከታጠባችሁ በኋላም እንደ ኮንዲሽነር መጠቀም ትችላላችሁ። አሊያ ደግሞ ተቀብታችሁ አንድ ሰዓት አቆይታችሁ ከዛ መታጠብ ትችላላችሁ ማለት ነው። እኔ ከመታጠቤ በፊት ነው የምጠቀመው ማለት ነው። ስለዚህ እነዚህን የተልባና የአብሽ እንትን በመጠን አድርጌ እቀቅላቸዋለሁ ማለት ነው። መጀመሪያ እናለቀልቀዋለን የተልባውንና የአብሹን እንትን ግዴታ ማለቅለቅ ይኖርብናል። አፈር ምናምን ሊኖረው ይችላል። በእርግጥ እኔ ለቅሜዋለሁኝ፣ ግን ደግሞ በውሃ ለቅለቅ ማድረግ ይኖርብናል ማለት ነው። ስለዚህ እናንተ የሚበቃችሁን ያክል ጄል ማውጣት ትችላላችሁ ማለት ነው። ጸጉራችን እንግዲህ እንክብካቤ ይፈልጋል። ሳንታጠብ በፊት መጀመሪያ እንትን ማለት የሆነ ውህድ ሰርተን ጸጉራችንን መመገብ ይኖርብናል ማለት ነው። ዝም ብለን በደረቁ የምንታጠብ ከሆነ ጸጉራችን ይበጣጥሳል፣ ይነቃቀላል፣ ይከረድዳል። ስለዚህ እኔ ሁሌ ጸጉሬን ከመታጠቤ በፊት ብዙ አይነት ነገሮችን እሰራለሁ። አንዴ የተልባ ክሬም እሰራለሁ። ተልባውንም እና አብሹንም ቀቅላችሁ ከዚህ በፊት እኔ ሰርቸዋለሁ። ይህን ውህድ ተልባውንና አብሹን አንድ ላይ ቀቅዬ ሰርቸዋለሁ ማለት ነው። ገብታችሁ እዩት። ስለዚህ እኔ የምጠቀመው ሽንኩርት ምንድን ነው ጸጉራችን እንዳይነቃቀል ያደርጋል ማለት ነው። የሽንኩርት ውሃ በእውነት ነው የምላችሁ፣ ጸጉራችሁ የሚነቃቀል ከሆነ የሽንኩርት ውሃ አብዝታችሁ ተጠቀሙ። በሳምንት ወይም ደግሞ በሁለት ሳምንት፣ ያው የኛ የአበሻ ጸጉር በሳምንት መታጠብ ስለማይቻል ወይ በወር ደግሞ ወይ በሁለት ሳምንት መታጠብ ይኖርብናል ማለት ነው። ስለዚህ በሁለት ሳምንት የሚሆን በወር አንድ የሚሆን የሽንኩርት ውሃ ተጠቀሙ፣ ጸጉራችሁ እየተነቃቀለ ላስቸገራችሁ ማለት ነው። ስለዚህ እንደምታዩት የሽንኩርቱም የአብሹም የተልበውም ይህን የሚመስል ውህድ ሰጥቶኛል። በጣም ነው የሚዝለገለገው። ከለሩ ራሱ በጣም ነው የሚያምረው። የሽንኩርቱ ሽታ ራሱ የለውም፣ ምክንያቱም የአብሹ ሽታ ስለሚያጠፋው ማለት ነው። እና እንደምታዩት በጣም እሳት አስመትቸዋለሁ። በጣምም ሳይሆን ዝልግልጉ እስከሚወጣልኝ ድረስ ማለት ነው። እንደምታዩት በጣም ዝልግልግ ሆኗል። እና ይሄን ደግሞ ስታንጠፈጥፉ በስስ ጨርቅ ቢሆን ይመከራል። እኔ በስስ ጨርቅ አድርጌ ነው እንትን ያልኩት ማለት ነው። ያው በአንድ እጄ ስልክ ይዤ ስለሆነ ለመቅረጽም ስላልተመቸኝ ነው። ስለዚህ በስስ ጨርቅ አድርጋችሁ ተልባውን እዛ ጋር አድርጋችሁ መጭመቅ ትችላላችሁ ማለት ነው። ሁሉም እንዲወጣላችሁ እንደምታዩት የሚያምር ከለር ሰጥቶኛል። ያብሹም ከአብሹም ጥቅም አገኛለሁ፣ ከተልባም አለው፣ የሽንኩርትም አለው ማለት ነው። ይህንን እንግዲህ ተቀብቼ ሳልታጠብ በፊት ነው የሚቀባው። በሚገባ ሁሉንም አዳርሼ እቀባና እንደዚህ ማሳጅ አድርጋለሁ። ያው ስቀባ ቪዲዮ መቅረጫ ስለሌለኝ እንግዲህ በእጄ ይዤ ስለሆነ ለዛ ነው። እና እንደምታዩት ቀብቼዋለሁኝ ከላይ እስከታይ የጸጉር ቆዳይን በደንብ አድርጌ ማሳጅ አድርጌያለሁኝ። ማሳጅ በደንብ ካደረኩ ከታችሁ ስትቀቡ የጸጉራችንን ቆዳ መጠቀም ይኖርባችኋል ማለት ነው። እንደምታዩት እኔ ማሳጅ እያረኩት ነው። ማሳጅ ካረኩ በኋላ ከዛ በፌስታል እስር አድርጋችሁ ታቆዩታላችሁ ማለት ነው። እናንተ ባላችሁ እንትን ማለት ነው። ጸጉራችን በጣም ልስልስ ነው የሚያደርገው። በጣም አሪፍ ነው። እንዲሁም ደግሞ ከታጠባችሁ በኋላም እንትን ማድረግ ትችላላችሁ ማለት ነው።
እንደምታዩት በደንብ አድርጌ አዳርሼ ቀብቼዋለሁ። ከዛ በፌስታል አድርጌ እስር አድርጌ ለአንድ ሰዓት ያክል ካቆየው በኋላ ነው የምታጠበው ማለት ነው። በሻምፖ በኮንዲሽነር እናንተ በሚመቻቸው ሻምፖ መጠቀም ይኖርባቸዋል ማለት ነው። ከሻምፖ በኋላ ደግሞ ኮንዲሽነር መጠቀም ግዴታ ነው ማለት ነው። ኮንዲሽነር ምክንያቱም ጸጉራችን እንዳይያዝና እንዲፍታታ ያደርገዋል ማለት ነው። ኮንዲሽነር ተቀብታችሁ ደግሞ ለብዙ ሰዓት አታስቀምጡ፣ ቢያንስ 30 ደቂቃ ማስቀመጥ ይኖርባቸዋል ማለት ነው። ይህን ይመስላል። ስለተከታተላችሁኝ እጅግ በጣም አመሰግናለሁ። ጸጉራችሁን በደንብ ተንከባከቡ። የምሰራቸው ቪዲዮዎችን እየገባችሁ እዩ ማለት ነው። መልካም ጊዜ ባይ